ሰላም ጤና ይስጥልን። እንዴት ናችሁ? ውድ በመንገዴ የዩቲዩብ ቻናል ቤተሰቦች ሰላም ናችሁ ወይ? ዛሬ ደግሞ የምንገናኘው ይሄ አዲሱ ፓርክ ባህር ዳር ላይ የሚገኘው ጣና ፓርክ የሚባለው ማለት ነው። ይሄ ቦታ በጣም መስጦኝ ነው የገባሁት። እያለፍኩ ነበር። እስኪ በመንገዴ ላይ ይሄ መታየት አለበት ብዬ ስላሰብኩ ነው። በጣም የሚያምር ፓርክ ነው። ካፌ በጣም አሪፍ ነች። በጣም እንጂ ምን አይነት ዲዛይን ያላት ደግሞ በጣም የሚገርም ነው። ያው አዲስ ነው፣ ገና እየጀመረ ነው። ሰዎችም አንዳንድ ሰዎች እያየሁ ነው። አስማምቹ ነው በጣም ለካፕሎች ጸጥ ብላችሁ የሆዳችሁን እዚህ ጋር አዲስ ፍቅር መኮንኮም ይቻላል። አረ ጣና ፓርክ አሪፍ ነው፣ በጣም ደስ ይላል። እዛ ከርቀት የምንመለከተው ባዶ ላይ ማለት ነው። እዛ ጋር ደግሞ ሚካኤል ቤተክርስቲያን ያለው ሚካኤል ቤተክርስቲያን አለ። አይው ጣና ጸጥ ብሏል። እዚህ ሰዓት በስመ አብ እንዴት ነው የሚመስጠው? እስኪ እንደዚህ አድርገን ደስ ይላል። እንዴት ነው? እስኪ አስተያየታችሁን ጻፉ። እስኪ ዋው እንዴት ያምራል! በጣም ራሳችሁን ለማዳመጥ የሚመች ቦታ ነው። ዘና በሉበት እዚህ ጋር ሰው እንዳንረብሽ ነው። ዋው ወደዳችሁት? እዚህ ጋር ወክ ለማድረግ በጣም የሚመች ቦታ ማለት ነው። ያበደ ነው። የምር እንዳትቀሩ እዚህ ቦታ። እዚህ ጋር በመጣችሁ ጊዜ አስታውሱን። እስኪ ዙሪያውን ላሳያችሁ ነው። ይሄን ይመስላል። በቃ እዚህ ጋር ራሱ ልጆች መጫወት ይችላሉ ምናምን፣ በጣም ምቹ ነው። ያው ስለወደድኩት ማለት ነው። ተመችቶኝ ነው የገባሁት። አዲስ ቤት እንግዶች በጣም መሳጭ ቦታ ነው። እዚህ ጋር የምንመለከተው አቫንቲ ሆቴል ነው። አቫንቲ ብሉ ናይል ሪዞርት በጣም የሚያምር ቦታ ነው። ዘና በሉበት። ይመቻችሁ ውድ ቤተሰቦች። ሰብስክራይብ እያረጋችሁ ሼር እያረጋችሁ አካባቢያችን እስኪ በደንብ ውብና ማራኪ ሆኑ። ሌሎችም ጥንታዊ ቦታዎችን አብረን የምንጎበኝ ይሆናል። ይሄም ሆኖ ደግሞ ሰብስክራይብ በማድረግ ሌሎች ቪዲዮዎች እንዲደርሷችሁ አድርጉ ማለት ነው። አስተያየታችሁንም ጻፉልን። አበረታቱን። ቴንኪው በጣም